ግንቦት 15 ነው ዛሬ እንኳን ለአባቶች ቀን በሰላም አደረሰ 5 ልጆች አሉ አባታችን እኔን ማን ያለብሰኝ እናንተ አይነት ቢኖር አገራችን እንዲያትበላሽ በእውነት ያቆ ስደተኛ ወጣት ልጆቻችን ሰላም ወደ የኔ ቲቪ ዩቲዩብ ቻናል ተከታታዮች ማይኮ ባላለው ለዚህ ቻናል አዲስ ከሆናችሁ ይህ የኔ ቲቪ የተባለ ዩቲዩብ ቻናል ነው በዚህ ቻናል ለኔ አይነቱ ሰው በበጎ ስራዎች ብቻ የምንገናኝበት መልካም በጎ የተባሉ ነገሮችን ወደናንተ ይዘን የምንቀርብበት ቻናላችን ነው ሰብስክራይብ እንዲሁም የደወል ምልክቱን ብትጫኑ ብዙ ትልልቅ ነገሮችን አብረን በጋራ እንሰራለን ሌላው በዚህ ቻናል የሚገኝ ማንኛውም አይነት ገቢ ለኔ አይነቱ ሰው በበጎ ስራዎች እኛም እንደርስበታለን በዚህ በስክሪኑ ስር በመታዩት ቁጥር ተደውሎልናል ብዙ መልካም ነገሮችን በጎ ስራዎችን ለማሳየት ለማስተዋወቅ የምትፈልጉ በዚህ ስልክ ደውሉልን ዛሬ ወደ ተጠራውበት ቦታ እንግዳ ይዤ ነው የሚሄደው ታሬ ይባላል ጥሩ ቆይታ ይኖርናል እስከመጨረሻ ድረስ አብራችሁን ቆዩ ታሬ ጋር ተገናኝተናል እንዴት ነው እግዚአብሔር ይመስገን ግንቦት 15 አባቶች ቀንን በማስመልከት አንድ ትልቅ ስጦታ ብለን አስበናል ሞር አንተ ደግሞ ስለ ስጦታው በደንብ ዲቴል ታውቃለህና ጋቢ መስጠት ምንድነው ትርጉሙ ለአባት ክብር ነው ጋቢ ለአባት መስጠት ትልቅ ክብር ነው ካባ ጋቢ እና እንደዚህ ሱፎች እንደዚህ አባቶች ሲሰጣቸው ትልቁ ከሁሉም ስጦታ ለአባቶች ጋቢ ነው ደስ ይላል የክብር ነው የፍቅር ነው የአባትነት ነው ከሰዎች ሲቀላቀሉ ትክሻቸው ላይ ጣል አድርገው እንዲወጡ ጓደኞቻቸው ጋር ወይ ለቅሶ ላይ ወይ ሰርግ ላይ የሆነ ነገር ላይ እንዲጣል አድርገው ስለሞቱ የክብር ነው ስለዚህ ጋቢ ትልቅ ትርጉም አለው በኢትዮጵያ ጋቢ ትልቅ ትርጉም አለው ወደ 200 ጋቢዎች ተዘጋጅቷልና ግንቦት 15 ያው የአባቶች ቀንን ምክንያት በማድረግ እኔና ታሬ ደግሞ እንዲሁም አስቻለ እዚህ ጋር ዞር ይያለን የተወሰኑ ጋቢዎችን እናለብሳለን ጋቢውን ስንሰጥ ደግሞ ከአባቶች ሀገራችንን እንዲመርቁ ታሬ ቀጣይ አንተንም ደግሞ እኛንም ሁላችንም እንዲያደርጉ ነው እናደርገው አው በዚህ አጋጣሚ ነው እድለኛ ነኝ ለአባቶች ያ ውስጥ ያለ እንዲህ አይነት ሲጦታ ሲሰጥ እንደዚህ ነገር የሆነ ነገር ደስ የሚለኝን ለሰው ሲያደርግ ውስጥ ይደሰታል አይምሮዬ በጣም ፍሬ ይሆናልና በዚህ አጋጣሚ አንተንም አመሰግናለሁ እኔም ያው የአምስት ልጆች አባት ነኝ እንግዲህ ለኔም ነገ ይደርሰኛል ለአንድ ጋቢ ክብር ነው ዋው የክብር ስለሆነ ያው ደስ ብሎኛል በጣም ሲበዛ ደስ ቴንክ ዩ ታሪ እንግዲህ በጎ ስራዎችን መልካምነትን በተመለከተ እዚህ ቦታ ላይ እንግዲህ ያው መልካም ነገሮችን ይዘን ቀርባለን ከመልካም ሰዎች ጋር ይህ የኔ ቲቪ ነው ቀጣይ አባቶችን እናገኛለን በዚህ በስክሪኑ ስር በመታየው ቁጥር ተደውሎልን ነበር ከነሱ ነው የተደወለው አላማው በጣም ስለወደድኩት ደስ ስላለኝ መልካምና በጣም እጅግ ደስ የሚል ነገር ስለሆነ እኛም ለመሳተፍ መተናል እንደ እንግድነት ደግሞ ታሬን ይዘን መተናል ሐሳብ ራሱ ሀፍት ነው ጥሩ ሐሳብ ዘሰጠር ሀፍት ነው በዛ የናንተ ጥሩ ሐሳብ ስለነበር የኔ ውስጥም ያለ ነገር ስለሆነ በጣም ደስ ብሎኛል እና አላማችሁ ምንድነው እናንተ ያሰባችሁት ምን እየሰራችሁ ነው እሱ ነገር እንግዲህ ያው የኢትዮጵያ አባቶች ቀን የሚል መታሰቢያ ነው የምናደርገው ይሄ ደግሞ ቀኑ የተሰየመበት ዋነኛ ዓላማው ምንድነው 1885 ዓመተ ምህረት ወደ አድዋ የዘመቱ አባቶች ጣሊያንን ድል አድርገው አዲስ አበባ የገቡበት ቀን ግንቦት 15 ነውና ያን በማስመልከት በማንኛውም በአባቶች በተሰማሩበት የሥራ መስክ ላይ ትልቅ ታሪክ የሰሩ አባቶችን የማክበር ስራ ነው የምንሰራው እንግዲህ በአሁን ሰዓት ላይ እንግዲህ አባትነት በራሱ ብሎ የነበረውን ክብር እያጣ የነበረበት ሁኔታ ነው ያለውና ያንንም ክብር ወደ ነበረበት ላይ ከመመለስ አንፃር ላይ አባቶችን በየተሰማሩበት ስራ ላይ ውጤታማ የሆኑትን ከልጅ እስከ አዋቂ ያሉትን በርካታ አባቶችን እነሱ እውቅና እየሰጠን ያለ ነው የነን እውቅና እንግዲህ በተለያዩ ለ13 አመታት ነው አሁን ዘንድሮ ምናከብረው ለ13 አመታት ሲሰጥ በተለያዩ ክልል ከተሞችም ጨምር በርካታ ስራዎችን ባህሉን በተጠበቀ ወጉን በተጠበቀ መልኩ ላይ በየክልሎችም ሰርተናል ዛሬ ደግሞ በአዲስ አበባ ደረጃ ላይ በየቤቱ 200 ጋቢዎችን በአዲስ አበባ በተለያዩ ቦታዎች ነው ያለበስን ያለ ነው ጋቢ ማለት ደግሞ በኢትዮጵያውያኖች ደረጃ ላይ ትልቅ ክብር ነውና ያንን ጋቢ ያለበስን እንኳን ለኢትዮጵያ አባቶች ቀን አደረሳችሁ ይላልን አባቶችን ማክበር ሰራን በጣም እናመሰግናለን ስለዚህ ታሬ ጠንከር ብለን እንግዲህ ዞር እንላለን ማለት ነው እንግዲህ በጣም ብዙ በጎ መልካም ስራዎችን በዚህ ቻናል ላይ ከዚህ በኋላ ብዙ ነገር ይዘንላችሁ እንመጣለን ብዙ ነገር እንዲሰራ የምትፈልጉ መልካም ነገር ማድረግም እንዲደረግልኝ የምትሉ በዚህ በስክሪኑ ስር በመታየው ስልክ ደውሉልን ጥሩ ቆይታ ይኖርናል በየተሰማሩበት ስራ መስክ ሆነው ትልቅ ነገር ያደረጉ አባቶች ናቸውና በባህላችን መሰረት ላይ ጋቢ ለናለብስና እንኳን ለአባቶች ቀን አደረሱት ልንል ነው የመጣ ነው ሚኪ ይባላል ታሪኩ ይባላል ድምጻዊ ነው እሺ እንግዲህ ከመጣችሁ ጥሩ ደስ ይለናል ጥሩ ነው አባት መችረሳል ቤት ምሰሶ ተካሙታቅሶ የላቡና ኡርሶ ያስደስት የለም ወይ መውደዱ ለግሶ አባቴ
እግዚአብሔር ይስጣችሁ፣ እድሜያችሁን ያርዝማችሁ፣ አገራችንን ደግሞ ሰላም ያድርግልን። ይህንን የመጣብንን በሽታውንም እግዚአብሔር ከላያችን ላይ ይደምስስልን። ሀገራችን ረብሞ ዋይደ ጉደቴ nama guddaa isin haa godhu. Nama guddaa isin haa godhu. Kabiyya keessan dalaydaniitiin maqaan keessan ba'ullee rabbi haa godhu. Rabbi haa godhu. Rabbi immoo maraa hin danda'a. Maraa rabbi harka jirtu. Kana maraa amma fideetiin hin jedhe kana maraa fide rabbii guddate. Rabbiin guddate immoo nu haa araaramu. Nu haa araaramu. ያየዋቂህ ነን እኛ እውነት የኢትዮጵያ ጀግና እናንተ አይነት ቢኖር ሀገራችን እንዲያትበላሽ በእውነት እኛም እኮ ስደተኛ ወደዳት እኮ ልጆቻችን በእውነት እናንተ አይነት ጀግና ይስጠን። አሜን አሜን። ዛሬ እንግዲህ እርሶ ጋር መተናል። እርሶም ያው በርካታ ልጆች የወለዱ ነው። ለሀገሮት በጣም በርካታ ነገር ያደረጉ ነው። ለኢትዮጵያ የጀግኖች አምባ መጀመሪያ የገባው ነው 71 ዓመተ ምህረት እነ ፊደል ካስትሮ ሳባብዬ ጋሻ መከታይ ስፈጋ ቀኝቴ ነበር አለኝታይ ሳባብዬ ጌጤ መድመቂያይ ከለላይ ማረፊያ ዋርካይ ሳባብዬ ያሰባችሁ አሜን ሸውቁ አገራችን መጣጡ አገራችን ሰላም ሆኖ ለእውነት የብዙሃን አምላክ የህፃናቶች አምላክ እሱ አገራችን አሜን ያሰባችሁ ያስብልን አሜን ለመውጫና መስጠት አሜን አገራችን ሰላም አሜን አባዬ 13ኛውን የኢትዮጵያ አባቶችን በማስመልከት ዛሬ እነሱ እንግዶች ዘመተን በባህላችን ጋቢ ያው ትልቅ ትርጉም አለውና ጋቢ ማለስ ፕሮግራም ነው። አሜን ያሳድጋችሁ አሜን ከፍ ከፍ ያርጋችሁ ደግሞ ሽማግሎችን አክብራችሁ እንደዚህ እንትን ስላላችሁ እግዚአብሔር ደግሞ ክብር ይስጣችሁ። አሜን እንኳን ለኢትዮጵያ አባቶች ቀን አደረሶት ለማለት ነው የመጣነው። ይህ ደግሞ ስጦታ ናት። እናመሰግናለን። እሺ አሜን ማስተባበርን በእድሜም በታሪክም በስራ ምናምን ላይ በርካታ ነገሮች ያደረጉ ናቸው። አቶ ግርማ መልስና አቶ አራጋው ቸኮል ይባላሉ። እነሱ ነው ለዛሬ የምናደርሰው። አባት መች ረሳል ቤት ምሰሶ አሜን አሜን ደስት የለም ወይ አሜን መውደዱ ለግሶ አሜን 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 መልካም የአባቶች ቀን ብለናል። አሜን አሜን ባለጸጋ ያርጋችሁ። አሜን ዛሬ የመጣነው እርሶ ጋር ያው የኢትዮጵያ አባቶች ቀን 13ኛ ዓመት ምክንያት በማድረግ አባቶችን የማክበር ስራ እየሰራን ያለ ነው። ከዚህ ጋር ተያይዞ ደግሞ ያው 13ኛ ዓመታችንን ስናከብር በኢትዮጵያ መገለጫ ትልቁ የሆነውን የጋቢ የማልበስ ስነ ስርዓት ነው የምናደርገውና በዛሬ በእንግዳችን በታሪኩ በኩል እንኳን ለኢትዮጵያ አባቶች ቀን አደረሶት ብለን ጋቢ ለማለሶት ነው። አሜን አሜን እግዚአብሔር መጨረሻቸው ያሳምሩ። አሜን አገራችሁን ሰው ለእናንተ አሜን ነገር ያውቃችሁ። አሜን ሙሉ አጥቶ ያሳችሁ ሙሉ አገራችንን ሰላም ያድርግልን። እናንተ ማባረክ ደስ ያለ ነው ደስታችሁ። እግዚአብሔር ይስጥልን። ታመጣት እንዳባችሁ እናንተ ወርቅ ወርሱ ወርቃችሁ አገራችንን ሰላም አድርጎ ደስ ያለ ነው ደስታችሁ። ከሚፈራው ወራ ወጣችሁ ሁሉ እንዳሰባችሁ እናንተ መላክ አስቡላችሁ። አሜን ሰላም አለይኩም። እንወዶታለን አባ። መምህር አንተነህ ይባላሉ። እሳቸው ለ50 ምናምን ዓመታት በጣም በርካታ ተማሪዎችን፣ ዶክተሮችን፣ ፓይለቶችን የቀረጹ መምህር ናቸው። ሬዲዮ ላይ በመሳተፍ ለትምህርት ቤቶች መጽሐፍትን በመለገስ በርካታ ነገር በማድረግ ላይ ትልቅ የሀገር ባለቤታችን ናቸው። መምህር ጠቅላይ ሚኒስትር ይባላሉ። ስለዚህ ዛሬ የመጣነው የኢትዮጵያ አባቶች ቀን 13ኛ ዓመት
ክብረ በዓል እያከበርን ያለ ነው። በባህላችን ደግሞ ጋቢ ትልቅ ትርጉም አለውና በክብር እንግዳችን በታሪ በኩል ላይ ያው ኢትዮጵያዊነት ጋቢያችንን ልናለብሶት ነው የመጣነው ማለት ነው። እሺ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ያቆያችሁ ተባረኩ። የምትሉበትን ሰላም የምታጡበትን ገዳም ያድርግላችሁ። አሜን። አባት መች ይረሳል ቤቱ ምሰሶ ድካሙ ታግሶ የላቡን አጉርሶ ያስደስት የለም ወይ መውደዱን ለግሶ አባቴ ሀገራችን ሰላም ይስጥልን እግዚአብሔር አምላክ። ተባረኩ። ያው በጣም ብዙ ነው እንግዲህ የተዘጋጀው 200 ምናምን በላይ ጋቢዎች ነው በዚህ እነሱ በኩል ያው ብንዞርም እንግዲህ ብዙም ድካም የለውም። መባረክ ነው እናሳ አልበማችን እንሰራለን አሁን ሌላ ታሪክ ያው ስራ ብዙ ይባላሉ። ያው በኮንስትራክሽን ስራ ነው ረጅም ጊዜ ላይ የሚታወቁት። ብዙ ታላላቅ ስራዎችን ሀገር ውስጥ አሉ የሚባሉ የምህንድስና ስራዎችን የሰሩ አባት ናቸው። ከጊዜ በኋላ ላይ በተፈጠረ የጤና ችግር ምክንያት ላይ ያው ስራ ተቀምጧል። ስራ አይሰሩም፣ ምንም አይሰሩም። ሌላ ማህበራዊ ጉዳዮችም ሲኖር ያው አንዳንድ ነገሮችን እናደርጋለን። ጋሽ ስራ ብዙ እንግዲህ ዛሬ የመጣ ነው ከዚህ በፊት ከነበረው ላይ ለየት የሚያደርገው የኢትዮጵያ አባቶችን ቀኖች እያከበርን ያለ ነው። ስለዚህ የኢትዮጵያ አባቶች ቀን ለ13ኛ ዓመት ነው እያከበርን ያለ ነውና አንዳንዴም ደግሞ እንደ ሀገር ወደ ባህላችን ስንመጣ ለአባቶች ጋቢ እናለብሳለን። ጋቢ እንግዲህ ያው ትልቅ ትርጉም አለውና እርሶም እንኳን ለዚህ ለአባቶች ቀን አደረሰዎት በሚል እግዚአብሔር ያስታውሰን። አሜን አሜን እግዚአብሔር ይስጥልን። እድሜ ይስጣችሁ፣ ጤናችሁን ለሰጠኝ ሁሉ አምላክ ይስጥልን። እድሜ ይስጣችሁ። እናንተም እንደዚህ ሰፈር በየዞራችሁ የምታደርጉ ጉልበታችሁ ይባረክላችሁ። እድሜና ጤናችሁ ሁላችሁንም እድሜና ጤና ይስጣችሁ። አሜን። እሺ እግዚአብሔር ጸጋውን ያልብስልኝ። አሜን። ለሰጠኝ ሁሉ ይስጠው። እግዚአብሔር ይስጥልኝ። እናቴ እግዚአብሔር ያስታውሳችሁ። ሌላ ምን እንግዲህ ከእግዚአብሔር በታችን አንተ ናችሁ ያላችሁ። አባት መች ይረሳል ቤቱ ምሰሶ ድካሙ ታግሶ የላቡን ለሰጠኝ ሁሉ ይስጠው። ያስደስት የለም ወይ ሀገራችን ሰላም ያድርግልን። መውደዱን ለግሶ ምንም እናገኘው ነገር የለም። እግዚአብሔር ሀገራችን ሰላም ያድርግልን። አሜን። ውሃ ያፈስበት በመጣው ሁሉ ሰይጣን ይጥፋልን። እድሜ ይስጣችሁ፣ እድሜውን ይስጣችሁ። ጸጋ ያልብስልኝ እንዳለበሳችሁን እግዚአብሔር ይስጥልን፣ እድሜ ይስጥልን። ተባረኩ። እግዚአብሔር ፈጽሞ ይማሩት። እሺ አሜን 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 አሜን። እሺ ሰላም ይሁኑ። እሺ ሰላም ሁኑ። ሁላችሁም እድሜና ጤና ይስጣችሁ። አሜን። እሺ እናቴ እሺ 5 ልጆች አሉ። እሱ ነው የነገረኝ። 5 ልጆች አሉ እና ለሰፋር አባታችን እዊ እንግዲህ እኔን ማን ያለብሰኝ። ጥሩ ቆይታ ነበር ቤተሰቦች። በቀጣይ በሌላ መልካም ነገር እንገናኛለን። ታሬ እንደዚሁ ነው ወደ ቤት የሚሄደው ማለት ነው። ባይ